በቪዲዮ ኤዲቲንግ ውስጥ ኤዲት በመናረግበት ጊዜ የምናገኛቸው 9 የከት አይነቶችን በዛሬ ቪዲዮ ላይ እናያለን። በማወቅም ባለማወቅም ስትሰሩት የነበረ ስህተት ካለ ከዚህ በኋላ እንዲች ያለ ስህተት አይታሰብም ማለት ነው። ሰላም እንዴት ናችሁ? እኔ ሊዲያ ሸገው ሊዱ ጄቢኒ የካሜራ ባለሙያ እንዲሁም ኮንተንት ክሬተር ሲሆን በዚህ ቪዲዮ ላይ በኤዲቲንግ ውስጥ የሚገኙትን 9 የከት አይነቶችን ስራቸውን ምን ናቸው የሚሉትን አንድ ባንድ የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ወደ ቪዲዮ። የመጀመሪያው ስታንዳርድ ከት ሲሆን ይህ የከት አይነት ማናችንም በማንኛውም መንገድ የምንጠቀመው የከት አይነት ነው። ቀላልና ግልጽ በሆነ መልኩ የምንጠቀመው የከት አይነት ሲሆን ይህም ከአንድ ሲን ወደ ሌላኛው ሲን በምንሻገርበት ወቅት ያለምንም ትራንዚሽን፣ ያለምንም ኢፌክት፣ ያለምንም ነገር ከአንድ ሲን ወደ ሌላኛው ሲን የምናልፍበት መንገድ ስታንዳርድ ከት እንለዋለን። ወደ ሁለተኛው እንለፍ። ሁለተኛው ጃምፕ ከት እንለዋለን። ይህ የከት አይነት ማናችንም በማንኛውም ቪዲዮ ላይ ባለማወቅም በማወቅም ተጠቅመነው ሊሆን ይችላል። ይህ የከት አይነት በቪዲዮአችን መሃል የማይጠቅሙ ቪዲዮዎች ካሉ፣ ስህተቶች ካሉ፣ አላስፈላጊ ነገሮች ካሉ እንዲሁም ደግሞ ጊዜ ለመቆጠብ ያህል ለፍጥነትም ያህል የምንጠቀመው የከት አይነት ነው። በቪዲዮአችን ላይ እንዲህ ያሉ ስህተቶች ወይ እንዲህ ያሉ ነገሮች ሲፈጠሩ ጃምፕ ከትን በመጠቀም ከት አድርገን ወደ ሌላኛው ቪዲዮ ማለፍ የምንችልበት የከት አይነት ነው። በሶስተኛነት ደረጃ የምናየው ማች ከት የሚለው ሲሆን ማች ከት እንደ ስታንዳርድ ከትና እንደ ጃምፕ ከት ሳይሆን በተለየ መልኩ ኤዲት በምናደርግበት ወቅት ከአንደኛው ሲን ወደ ሌላኛው ሲን ለማለፍ ስንፈልግ ማች የሆኑ ነገሮችን ከአንደኛው ሲን ወደ ሌላኛው ሲን በመናልፍበት ወቅት ተመሳሳይ የሆነ ይዘቶች ለምሳሌ በትራንዚሽን ሊሆን ይችላል፣ በከለር ሊሆን ይችላል፣ እንዲሁም ደግሞ በፍሬም ሊሆን ይችላል። ተመሳሳይ በሆነ መንገድ ከአንደኛው ሲን ወደ ሌላኛው ሲን በመናልፍበት ጊዜ ማች ከትን እንጠቀማለን። ይህም ኦዲየንስ ከአንደኛው ቦታ ወደ ሌላኛው ቦታ ትራንዚሽን መፈጠሩ እንኳን ሳያስተውለው ከአንዱ ሲን ወደ ሌላኛው ሲን ወይም ከአንደኛው ትዕይንት ወደ ሌላኛው ትዕይንት በምንም አይነት በሚረብሽ መልኩ ሳይታወቅ ኦዲየንስም ሳይረበሽ መጠቀም የምንችለው የከት አይነት ነው። አራተኛው የከት አይነት ጄ ከት የምንለው ሲሆን ጄ ከት የምንለው ብዙ ጊዜ ሲባል ሰምታችሁ ሊሆን ይችላል። እንዲሁም ደግሞ በፊልሞች ላይ በተለያዩ ቦታዎች ላይ ጄ ከትን አይታችሁ ሊሆን ይችላል። ነገር ግን ባለማስተዋል ወይም ባለማወቅ እንዲሁ በቸልተኝነትም አልፋችሁት ሊሆን ይችላል። ጄ ከት በጣም ወሳኝና ፊልሞችን እንዲሁም ትዕይንቶችን ለማሳመርም ልንጠቀምበት እንችላለን። ጄ ከት የምንለው አውዲዮ ከቀጣይ ከምናየው ምስል ቀድሞ ሲመጣ ጄ ከት ተፈጠረ እንላለን። በኤዲቲንግ ሲኬሳችን ላይ ኤዲተሩ አውዲዮን ከምስል ወይም ደግሞ ቀጣይ ከምናየው ምስል አስቀድሞ ሲመጣ ጄ ከትን እንሰራዋለን ማለት ነው። ልክ በዚህ ቪዲዮ ላይ እንደምታዩት ሲኬሳችን ላይ የጄ ቅርጽ አይነት ምስል ስለምትፈጥርልን ነው ጄ ከት ልንለው ይቻላል። ስለዚህ ይህንን ብዙ ጊዜ የምታዩት በፊልሞች ላይ፣ በትዕይንቶች ላይ እንዲሁም ደግሞ በኢንተርቪዎች ላይ ልታዩት ትችላላችሁ። በትልቅ ስብሰባዎች ላይ በአጠቃላይ በእንደዚህ አይነት ፕሮግራሞች ላይ በብዛት ሊታዩበት የሚችል ቦታ ነው። የጄ ከት የምንለው የከት አይነት ምስሎችን ወይም ደግሞ ትዕይንቱ በዛ ሰዓት የምንመለከተውን ነገር ከምስሉ ጋር በደንብ ለማዋሃድ ይጠቅመናል። ስለዚህ ጄ ከት የምንለው የከት አይነት ይህ ነው። በቀጣይ የምናየው ደግሞ ኤል ከት ሲሆን ልክ በተመሳሳይ ሁኔታ እንደ ጄ ከት ሲሆን ቀድሞ ያነሳነው ጄ ከት ኦዲዮ ከቪዲዮ ወይም ከምስል አስቀድሞ ሲመጣ ነበር ያልነው። ኤል ከት ደግሞ ምስል ከኦዲዮ ቀድሞ ሲመጣ ኤል ከት ተፈጠረ እንለዋለን። ምስል ቀጥሎ ከሚመጣው ከኦዲዮ ቀድሞ ሲመጣ ኤል ከት ተፈጠረ እንላለን። ይህንን ብዙ ጊዜ የምናየው በፊልሞች ላይ ልንመለከተው እንችላለን። ይህም ደግሞ ብዙ ጊዜ ትውስታዎችን ለማምጣት ሚሞሪዎችን ለማስታወስ ትዕይንቶች ላይ የትዝታን ወይም ያለፈ ባክግራውንድ ታሪክን ለማስታወስ ምስል ይመጣና ኦዲዮ ተከትሎ ይመጣል ማለት ነው። ስለዚህ እነኚህ ነገሮች የምንጠቀመው ኤል ከት ነው። እንዳልኳችሁ ሲኬሳችን ላይ የኤል ምልክት ቅርጽ ትመጣለች። ያ ሲመጣ ኤል ከት ቅርጹ እንደዛ ስለሆነ ልክ እዚህ ጋር እንደምታዩት እንደቀደሙ የኤል ከትን ምስል ይፈጥርልናል። በዚህ ጊዜ ቪዲዮ ከኦዲዮ ቀድሞ መጥቷል ማለት ነው። በቀጣይ የምናየው ፌድ ብዙ ጊዜ የምንጠቀመው ከአንድ ሲን ወደ ሌላኛው ሲን ለማለፍ ወይም ደግሞ ትራንዚት ለማድረግ የምንጠቀመው የኤዲቲንግ ቴክኒክ ሲሆን ሲምፕል እና ኢዚ በሆነ መልኩ ፌድ በማድረግ ከዛ ወደ ሌላኛው ሲን በመምጣት ይህንን የኤዲቲንግ ቴክኒክ ልንጠቀመው እንችላለን ማለት ነው። የመጀመሪያው ትዕይንት በዚህ መልኩ ተጠናቋል። ቀጣዩ ትዕይንት ደግሞ እንደዚህ በማለት መልኩ ይጀምራል በሚለው ኤዲቲንግ ቴክኒክን በፌድ ይህንን ትዕይንት መጠቀም ወይም ሙሉ ማድረግ
እንችላለን ማለት ነው። በሰባተኛነት ደረጃ የምናየው ደግሞ ካቲንግ ኦን አክሽን ነው። ካቲንግ ኦን አክሽን ብዙ ጊዜ የምንጠቀመው በአክሽን ትዕይንቶች ላይ ነው፣ ወይም ደግሞ ድርጊት በበዛባቸው ትዕይንቶች ላይ፣ ፋይት ባለባቸው ትዕይንቶች ላይ፣ እነኚህ ድብድብ ባለባቸው ትዕይንቶች ላይ ካቲንግ ኦን አክሽን እንጠቀማለን። ልክ እንደ ስሙ ካት አክሽኖች ላይ ካት ማድረግ እንደማለት ነው። ስለዚህ እንደ ስሙ ካቲንግ ኦን አክሽን አክሽኖች ላይ ወይም ድርጊት የበዛባቸው ነገሮች ላይ ይህንን እንጠቀማለን። ልክ እዚህ ጋር እንደምትወድ ድብድብ ባለበት ቦታ ላይ ካት እያደረግን ድርጊቱ እውን እንዲመስል ያደርግልናል። ድርጊቱ እውነትም እየተጣሉ ነው፣ እውነትም እየተደባደቡ ነው የሚለውን ድርጊት በበዛበት ቦታ ላይ ያደርግ ትዕይንቱ እውን እናደርጓለን ማለት። ይሄ የሚሆነው እንደ ስሙ ካቲንግ ኦን አክሽን እንደተባለው አክሽን ወይም ድርጊት በበዛባቸው ቦታዎች ላይ የምንጠቀመው የከት አይነት ነው ማለት ነው። በስምንተኛነት ደረጃ የምናየው ክሮስ ከት የምንለውን ሲሆን ይህንን የኤዲቲንግ ቴክኒክ የምንጠቀመው ሁለቱም ትዕይንት ወይም ከአንዱ ሲን ወደ ሌላኛው ሲን በመናልፍበት ወቅት ሁለቱም ትዕይንት ተመሳሳይ አይነት ድርጊት ውስጥ ካሉ ክሮስ ከትን መጠቀም እንችላለን። ተመሳሳይ አይነት ድርጊት ውስጥ ካሉ ከአንዱ ትዕይንት ወደ አንዱ ትዕይንት ስናልፍ ተመሳሳይ አይነት ድርጊት ተመሳሳይ አይነት ነገር ውስጥ ካሉ ይህንን የኤዲቲንግ ቴክኒክ ወይም ይህንን እዚህ ላይ የምንጠቀመው የኤዲቲንግ ቴክኒክ ክሮስ ከት ብለን እንጠራዋለን ማለት ነው። እንግዲህ ለዚህ ቪዲዮ የመጨረሻ የሆነው 9ኛው የከት አይነት የምንለው ስማሽ ከት ሲሆን ብዙዎቻችሁ ላታስተውሉ ወይ ብዙዎቻችሁ ላታውቁት ትችላላችሁ። እንዲሁም በሙያችሁ ላይ እየተጠቀማችሁት ግን ስሙን ላታውቁት ትችላላችሁ። እንግዲህ ዛሬ ስሙንም ስራውንም አንድ ላይ የምነግራችሁ ይሆናል ማለት ነው። ስማሽ ከት የምንለው ሲሆን ስማሽ ከት ከአንዱ ትዕይንት ወደ ሌላኛው ትዕይንት የምንሻገረው ተመልካች ወይም ኦዲየንስ ባልጠበቀው ወይም ባላሰበው መልኩ ከአንዱ ትዕይንት ወደ ሌላኛው ትዕይንት ወይ በአስቂኝ ሊሆን ይችላል ወይ በድርጊቶች ብቻ ከአንዱ ትዕይንት ወደ አንዱ ትዕይንት በሚያልፍበት ጊዜ ይሄ ስማሽ ከት እንለዋለን። ተመልካችን ኤክስፔክት ያደረገው ወይም ደግሞ የጠበቀው ነገር ካለ ያንን ለማደናቀፍ ወይም ካሰበው ትዕይንት ካሰበው ሀሳብ በተለየ መልኩ እንዲያስብ ለማድረግ ልንጠቀመው እንችላለን ማለት ነው። እንግዲህ ከዚህ በኋላ ኤዲተር ከሆናችሁ 9ኙንም የኤዲቲንግ ቴክኒኮችን በደንብ ጠንቅቃችሁ በስራችሁ ላይ ተግባራዊ እንደምታደርጉ ተስፋ አደርጋለሁ። ለዚህ ቪዲዮ አብራችሁ የነበርኩት እኔ ሊዲያ ሸጎ ሊዱ ጄቢ ነኝ። ይህንን የዩቲዩብ ቻናል ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ አብረን እስክንገናኝ ድረስ መጨረሻ ላይ እንዴት ነው የምላችሁ ኮሜንት ላይ ጻፏት። እቺን ፓርት ኮሜንት ላይ እንደውም ኮሜንት ላይ እንፈልግ